እነ ዶክተር አምባቸውም ሲገደሉ የኦዲፒ ጽህፈት ቤት ሰብስቦን አማራዎች ተፋጁ ተባለ። ያንን ዶክመንት አዳነች ነች ያቀረበችው። አማራዎች እርስ በርስ ተገዳደሉ፣ ወሎዎች ጎንደርን ገደሉ፣ ተጠቃሚው ደግሞ ጎጃሜዎች ሆኑ ተባለ። በዚህ ይሄንን ወስዳችሁ ፌስቡክ ላይ ሚዲያ ላይ ለህዝቡም ኮሙኒኬት መደረግ ያለበት ወሎዎች ጎንደርን ገደሉ፣ ተጠቃሚው ደግሞ ጎጃም ተባለ። ይሄ ቋንቋ ኢንፎርማሊ የሚነገር ነው ወይስ የፓርቲ ቋንቋ ነው? ምልኬሳ ፎርማሊ የሚነገር ቋንቋ ነው ወይ? ይሄ ምንድነው? ቤት የብልጽግና አሚን የኦሮሚያ ኦዴድ ወይ ደግሞ ኦዲፒ ጽህፈት ቤት አካባቢ ፎርማል ነው። በአመራሩ ደረጃም ፎርማል ነው። እንዲሁ በግላጭ የሚነገር ማለት ነው። አዎ። እና ስለ ሚዲያ ሰራዊት ባለፈው አውርተን ነበር። ኮሙኒኬት ሲደረግ እንደዚህ ተደርጎ እርስ በርስ ተጫረሱ እንደው በደስታ እንደዛ ነው የተነገረን። እኔ በዛን ጊዜ ካቢኔ አባል ነኝ፣ የኦሮሚያ ካቢኔ አባል ነኝ። እኔ እንደዛ ብዬ አልጻፍኩም አይባልም። ፍቃዱ ተሰማ ያወራው እኛ ኦዲፒዎች አማራ ክልልን እንዴት ነው የምንገዛ አለ። ለአማራ ክልል አዴፓን ከነነፍሱ ከተውን አዴፓ ካልፈረሰ በአዴን ካልፈረሰ እንዴት ነው አማራ ክልልን የምንገዛ? አስቡ ውስጥ የኦዲፒዎች ብሎ ተናግሯል። ቆይ እስኪ ምልኬሳ አሁን እናንተ ገና ኦዲፒ አላፈረሳችሁም። ኦዲፒ ልታፈርሱ ነው የተሰበሰባችሁት አይደለም? አዎ። ሄዶ አማራን የመግዛት ጉዳይ ምን አመጣ? እዛ ጋር ምንድን ነው ኢንተንሽኑ? ብልጽግናን የምንመሰርተው ሌሎቹ ብሔር ላይ የተመሰረቱ ፓርቲዎች ኦዲፒም ይፍረስ፣ ቢአደን ወይ አዴፓም ይፍረስ፣ ከዛ በኋላ ብልጽግና ነው የሚመሰረተው። ይሄ ብልጽግና የሚያስፈልገን አማራ ክልል መግዣ መሳሪያ እንዲሆንልን ነው። አይገባችሁም እንዴ ተባለ። ምን ሞኝ ናችሁ ተባለ። አስብ። እኔ ያልኩት ኦዲፒ በዚህ ሰዓት መፍረስ የለበትም ነው ያልኩት። የብልጽግና መመስረቻ ዋናው ስልጣንን ሰብስቦ በአንድ ሰው እጅ ስለሚያስገባ ያ ሰውየው ደግሞ አብይ አህመድ ስለሚባል ከአማራ ክልልም ከኦሮሚያም ከደቡብም ከሶማሌም ከአፋርም ከሁሉም ቦታ ኤክሰፕት ትግራይ፣ ያው ትግራይ ህወሓት እምቢ ስላለ እሱ ራሱን ችሎ ነው የቆየው። ሌላው ከሌላው ሰብስበ በአንድ ሰው እጅ ስታስረክብ ይሄ ለኢትዮጵያ አይሆንም ብዬ ነው እኔ የሚያስበው። ለኢትዮጵያ ዲሰንትራላይዝድ የሆነ የፓርቲ ሲስተም ነው የሚያስፈልገው ብዬ ነው እኔ የሚያስበው ማምነው። ለዛም ነው እኔ የሙስና ስጠየፍ የኖርኩ ሙስና ላይ ነው ስንታገል የነበረው እና እነሱ ያመጡት ሁለተኛ ምክንያት ብሎ ያቀረቡት ብልጽግና የሚያስፈልገን አማራ ክልልን እንዴት ነው የምንገዛ ነው የተባለው። ስለዚህ ሌላ ጊዜም ስለ አንዳንድ የአማራ ክልል አመራሮች ለኔም የተናገረ አለ። ለምሳሌ ስለ ዮሐንስ ቦያለው አቶ ዮሐንስ ቦያለው እኔ ከብልጽግና ስመሰርቱ እዛው ነበርኩኝ።
ኦዲፒ ሲያፈርሱ አዳማ ላይ አልተካፈልኩም። እኔ ስብሰባውን ረግጬ ወጣሁ። ከዛ በኋላ አብይ ጠርቶኝ ገምግሞኝ ነበር። በዛን ጊዜ 2 ሰዓት ኮንቨርሴሽን ነበረን ከአብይ ጋር። እዛ ውስጥ የሆነች ነገር ልናገር። አንድ እዛ አማራ ክልል አማራ ምል ሰውዬ አለ ዮሐንስ ባለው የሚባል ይለኛል አብይ። እሱን አሳየዋለሁ አለ። አንተ ኦዲፒ መፍረስ የለበትም ትላለህ፣ እሱ ደግሞ እዛ አማራ ይላል እና አሳየዋለሁ አለ። እንግዲህ እቺ ነገር ለኔም ነች ብዬ ወስጃለሁ በዛን ሰዓት። እና ሌሎችም ነገሮች አሉ፣ ብዙ እዛ ውስጥ አልገባም። ሌላ ጊዜ በሰፊው ማውራት እንችላለን። ስለዚህ አሁን ማለት የፈለኩት ታዬ ደንደዓ ያየውን የሰማውን ያለ ምንም ሞትን ሁሉ አሸንፎ ነው የተናገረው። እኛ መናገር ያቃተን አፋችን የሆነ ነገር ተሸብቦ የነበረውን ጉዳይ አውጥቶ ለህዝቡ ተናገረ። በተለይ በአማራ ጉዳይ እሱ ባይዞ የአማራ ጥላቻ አብይ ለአማራ ጥላቻ ያለው እንትን ዲፕ ነው፣ በጣም ዲፕ ነው።